የሐሰተኞች ነቢያት መንፈስ በጣም ሲሰራ ነበር እዚህ ሀገር። ብዙዎቹ ሳይቀቡ በፊት ሲሰራ ነበር። የሚሰራው የነበረው እኛን በማዘጋጀት ነው። ያዘጋጀን እንዴት ነው? ጥንቃቄ ምናምን ዝም ብለህ በቃ በጌታ ስም የሚመጣ ነገር በሙሉ ተቀበል 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 ተቀበል። መንፈስ ቅዱስ ከተናገረ ተቀበል። አለመቀበል አለማመን ነው። መጠየቅ አይቻልም። ጭንቅላትህን ከቤተ ክርስቲያን አጥር ውጭ መንፈስህን ይዘግባ። የሚመራመር ጭንቅላት እየተባለን ተከትክተን የጥያቄ መንፈስ የጥያቄ መንፈስ የሚጠይቅ የሚጠራጠር መጠራጠር ማለት ከሐሰተኛ ነገር እንዳያገኘኝ፣ ሐሰተኛ ትምህርት እንዳያገኘኝ የቴሌቪዥን ፕሮግራም እመርጣለሁ፣ የሚሄድበትን ቸርች እመርጣለሁ፣ ፓስተሮችን አማክራለሁ፣ ዝም ብዬ ዘው አልልም፣ በጣም እጠነቀቃለሁ። ይሄ ነገር ከጌታ ይሆን ካልክ መንፈስ ቅዱስ ተቃዋሚ። መንፈስ ቅዱስ ተቃዋሚ። እኛን ድሮ ነው ስም ያወጡልን መንፈስ ቅዱስ ተቃዋሚ። ግን እናንተን ምናልባት መንፈስ ቅዱስ ይሄ ነገር ሌባ ነው ሰውየው፣ መንፈስ ቅዱስ ተቃዋሚ። ጸልየህለት ሰውየው ይድናል ብለህ ተናግረህ ሞተ፣ መንፈስ ቅዱስ ተቃዋሚ። በቃ አትጠይቅ። ጠያቄ አእምሮ አይኖር። ተጠራጣሪ አትሆን። እምንበላውን ምግብ የምንጠነቀቃትን ያህል እንኳን እንድንጠነቀቅ አይፈቅዱልንም። ፋታ ነሱን ማለት ነው። ቆይ እስቲ ጮማው ብዙ እንዳይሆን ስትል መንፈስ ቅዱስ ለምግብ ችግር የለ። ትምህርት ጠጣ ዝም ብለህ አትጠይቅ። የጠየቀ መንፈስ ቅዱስን ተጠራጠረ። እንደዚህ እየተባለ ነው ይኖር። ትንቢት አንመረምርም፣ መርምሩ ነው ቅዱስ መጽሐፍ የሚለው። ሐሰተኛ ነቢያት አሉ ማለት ሁሉ ሐሰተኛ ነው ማለት አይደል። ሐሰተኛ ትምህርት አለ ማለት ሁሉ ሐሰት ነው ማለት አይደል። እውነተኛ አለ፣ እውነተኛ ትንቢት አለ፣ እውነተኛ ነቢያት አሉ። መጀመሪያ ደረጃ እውነተኛ ነቢያት አሉ ማለት ይሄን የሚሰብኩ ማለት ነው። አዲስ ኪዳን ከትንቢቶች ሁሉ የመጨረሻ ሱፕሪም ትንቢት የሚያደርገው ይሄ ነው። ሁለተኛ ጴጥሮስ ምዕራፍ 1 አንብቡ። ጽኑ የሆነ የትንቢት ቃል አለን። ይሄንን ነው አሁን ብዙ ክርስቲያን የትንቢት ቃል አለኝ ምናምን የሚለው ሌላ ነገር ነው። ጴጥሮስ የትንቢት ቃል የተጻፈ አለን የሚለው ይሄ ነው። ይሄንን የሚያስተምሩ እውነተኛ ነቢያት አሉ። ሌላስ አንደኛ ቆሮንቶስ ምዕራፍ 14 ቁጥር 3 ላይ ልታነቡ ትችላላችሁ። ደግሞ ለመምከር፣ ለማነጽ ለማበረታታት፣ ለማጽናናት የሚመጡ መልእክቶች ደግሞ አሉ በየጊዜው።